ሰላም ጤና ይስጥልኝ የተከበራችሁ የክርስቲያን ቲቪ ዩቲዩብ ቻናል ቤተሰቦቻችን እንዴት ናችሁ? የጌታ ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ከትናንትና ጀምሮ ማህበራዊ ሚዲያው በተለይም ደግሞ ቲክቶክ አገልጋይ ደምረው የተሰኘ ሰው ቄደር ተጠምቆ የኦርቶዶክስ ተዋህዶን ተቀላቀለ በሚል የደስታ ዜና ተጥለቅልቋል። አገልጋይ ደምረው የተባለው ሰውም በቦሌ መድኃኔዓለም ቤተክርስቲያን ምስባክ ላይ ቆሞ የባጤ ቆጡን ሲያወራ ምዕመኑ በአሜንታና በእልልታ ሲያጅበው እነ መምህር ጳውሎስ መረዋም አውደ ምሕረቱ ላይ ትልቅ ውሸት ሲዋሹ በአደባባይ እንመለከቱ ለናል። እንደምን አደራችሁ? የድንግል ማርያም ጥበቃ፣ የመላእክት ጥበቃ፣ የእግዚአብሔር ቸርነት በእናንተ በቤታችሁ ይሁንላችሁ። ለመሆኑ አገልጋይ ደምረው ማን ነው? በዚህ መጠን ለእርሱ መመለስ የተዋህዶ መምህራን የተጨነቁት እንደ አዲስ በቅርብ እንደታወቀ ሰማዕት እያከበሩት ያሉት ለምንድን ነው የሚለውን ጉዳይ ልናስቃኛችሁ ወደ እናንተ መጥተናል። አብራችሁን ቆዩ። በዚህ አጋጣሚ ለዩቲዩብ ቻናላችን አዲስ የሆናችሁ ቻናላችን ሰብስክራይብ በማድረግ በየጊዜው የምንለቃቸውን መንፈሳዊና ማህበራዊ መረጃዎች እንድትከታተሉ እንጋብዛለን። ዛሬ 3 ዓመት አካባቢ ቲክቶክ በተሰኘ ማህበራዊ ትስስር መድረክ የተለያዩ ክርስቲያን ወንድሞች እየተሰባሰቡ ውይይት ማድረግ የጀመሩበት መንደሩ ሞቅ ደመቅ ያለበት ጊዜ ነበር። በዚህ ጊዜ ታዲያ በአስገቡኝ ደጅ ጥናት ከወንድሞች ቤት እንደ ቆሎ ተማሪ እየቆመ በኮሜንት መስጫው ስር አስገቡኝ እያለ እየተጨቃጨቀ አንድ ራሱን አገልጋይ ደምረው እያለ የሚጠራ ሰው ድምፁ መሰማት ጀመረ። ወንድሞችም ስለ ንዝንዙ ብዛትና እውነተኛ አገልጋይ እየመሰላቸው ደምረው በተናገረ ቁጥር ግን ወጥነት በሌለው ሀሳቡ በማይያዝ በማይጨበጥ አረዳዱ ከድምፅ ቶኑ ጋር ተዳምረው ይሄ ልጅ ከጠጅ ቤት ያመለጠ አስተናጋጅ ወይስ የቸርች አገልጋይ ብለው ብዙዎች ይነጋገሩበት ያዙ። አቃሚ ነሽ፣ አስቀያሚ፣ አስጠሊታ ምን ትመስላለች? ተመልከቱ። ቀናትን እየወለዱ ወራትም አንድ ሁለት እያሉ ሲቀጥሉ ደምረው የቲክቶክ መንደርን ይሙጥኝ ብሎ ወንድሞች እርስ በርስ በአንዳንድ ነገር ሳይግባቡ ሲቀሩና ሲጣሉ ከአንዱ እየወገነ አንዱን እየተሳደበ አንዱን እየዘረጠጠ ሌላውን እያሞገሰ አጥብቆ የፈልጋት የነበረችውን መጠነኛ እውቅና ቢጤ እየጨበጠ መጣ። ጫት በምትቅምበት ሰዓት ላይ ሱሱ ከላይ ላይ ይሄድላል። ጫት ምናምን ከላይ ላይ ይሄድላል። አቁም። ጫት ተራ ለምን እንደዚህ እየተንደረደረ ከሆነ አቁም። አገልጋይ ደምረው የሚለው ልስማ፣ እሱ ጴንጤ ሆኖ እኔን ይመክረኛል ብለህ ተመለስ። ህዝቡ ድሮ ልጅ ሆነን በየቀኑ እንደምንሰማው የገቢ ምንጫችን ቡና ቡና የሚል መዝሙር በቲክቶክ በገባ ቁጥር የደምረውን አስጨናቂ ድምፅ በየወገኖች ቤት መስማት ግድ ሆነበትና ቀስ እያለ ሁሉም ለመደው። ደምረው እንጥፍጣፊ እግዚአብሔር ቃል እውቀት የሌለው ምንም ጸጋ የማይገለጥበት ሰው ነውና አንዱን ካንዱ እያባላ መኖሩ ብቻ አላስኬድ ሲለው በወንጌል አማኞች ዘንድ ድሮም ያልነበረው ተሰሚነት የበለጠ ሲጠፋ አንድ ካርድ ማዘዘ። ከኦርቶዶክስ አቃቢያን ጋር እነሱ ቤት እየገባ እነሱን ለማስደሰት ወንጌል አማኞችን መሳደብ፣ ጻድቃን ሰማዕታት የሚባሉትን ማወዳደስ፣ ኦርቶዶክሶችን ከፍ ከፍ ማድረግ ያዘ። በዚህም ያሰበውን ግን ሊሳካለት ያልቻለውን ጊፍት የመለቃቀም ህልም ማሳካት ጀመረ። እዛኛው ቤት ወንጌላውያንን ማዋረድ እንደ ትልቅ ድል ይታያልና ጥቂት ምንዳ እየጣሉ ግፋ በለው ብለው ትናንት በቦሌ መድኃኔዓለም አስጠምቀው እንደ ትልቅ ገድል ድቤ እየመቱለት ይገኛሉ። ቅድም ተነግሯል። የትላንትናው ፓስተር ደምረው ወልዴ በልጅነት ሀብተ ወልድና ስመ ክርስትና ተሰጥቶት በስላሴ ልጅነት በተዋህዶ ቤተክርስቲያን ያደገ ቢሆንም የበግ ለምድ በለበሱ ተኩላዎች ተስቦ ሳያውቃት ቤተክርስቲያኗን ተለይቷት ለ20 ዓመታት ፓስተር ሆኖ የራሱ ቸርች ከፍቶ ብዙ ሰዎችን በራሱ መንገድ እየመራ ይኖር ነበር። ቀጥተኛይቱን ሃይማኖት ለማወቅ ብዙ ጥረት አድርጓል። እዚህ መካከል የምታዩቸው በማህበራዊ ሚዲያ የሚያገለግሉ ወንድሞቻችን አጠገባችን ጋር የምናያቸው በሙሉ እነዚህ ዲያቆናትና መምህራን ናቸው። እነ መምህር ቢኒያ። ለመሆኑ ራሱን አገልጋይ ደምረው ብሎ የሚጠራው ደምረው ከቲክቶክ በፊት ማን ነው የሚለውን የጠየቀ ዛሬ ግለሰቡ በዚህ ደረጃ ለምን የተቃወሰ ማንነት ሊኖረው ቻለ የሚለው ይደርስበታል። ጊዜው ከበርካታ ዓመታት በፊት ነው። በአዳማ ከተማ አንድ ደምረው የተባለ ግለሰብ በከባድ የሱስ እስራት ተይዞ ይሰቃያል። የሱስ ሕይወቱ ደግሞ ቤተሰብ ዘመዱን ሁሉ ያማረረ ሆኗል። ኦርቶዶክስ አማኝ የሆኑት እናቱ ስለሱ ይጨነቃሉ፣ በየደብሩ ይሳላሉ። በጌታ የሆነ ወንድሙ ስራ እየሰራ ትንሽ ቢረጋጋ በማለት ባጃጅ ገዝቶ ይሰጠዋል። ባጃጇን ይዞ እየሰራ በአዳማ ናዝሬት ከተማ የደቡብ አማኑኤል ቤተክርስቲያን ደግሞ እየመጣ ይካፈል ነበር። በቸርች ውስጥ በኳየርነት ውስጥ መዘመርም ጀመረ። ነገር ግን ከዛ በፊት በሱስ በርካታ ገንዘብ ሲያባክን የነበረው ደምረው ሰርቶ ሀብት ይይዛል ሲባል ባጃጇንም አዳክሞ አቆረቆዛት። ገንዘቡን ወዴት እንደሚያስገባውም ሊታወቅ አልቻለም። ባጃጇም አልሰራ ካለች በኋላ ደግሞ እግዚአብሔር የባረከው ወንድሙ ድጋሚ ሃይሩፍ የተሰኘ መኪና ገዝቶ ስራ ብሎ ይሰጠዋል።
ሃይሩፏ ከተገዛች በኋላ ግን ደምረው ከቸርች ሙሉ በሙሉ ሊባል በሚችል ደረጃ ቀርቶ በመኪናዋ መስራት ጀመረ። በጊዜው ደምረው ሃይሩፍ የሚነዳበት መንጃ ፍቃድ ስላልነበረው ሹፌር ተቀጥሮ እሱ ረዳት ሆኖ ከአዳማ ሐረር ይሰራ ጀመር። ከዕለታት በአንድ ቀን እነደምረው ከሐረር ጭነው ሌሊት እየነዱ አዳማ ጠዋት ይደርሳሉ። አዳማ ሰዎችን እንዳወረዱ ደግሞ በአጋጣሚ ወደ ሐረር የሚሄዱ ሙሉ ሰዎችን ሲያገኙ ደግሞ ጭነው ወደ ሐረር ይመለሳሉ። ሐረር ደግሞ ማታ 4 ሰዓት አካባቢ ደርሰው ሐረርም ወደ አዳማ የሚመለሱ ሙሉ ሰዎችን ያገኙና ዛሬ ስራ ደራልን ብለው እያመሰገኑ ይጭናሉ። ከሐረር ወደ አዳማ እየተመለሱ ወደ መታራ አካባቢ ሲደርሱ ሹፌሩ በከፍተኛ ሁኔታ ስለተዳከመ ደምረውን ቀይረኝ ይለውና የረዳቱ ቦታ ላይ ቁጭ ብሎ ጋደም ይላል። የረዳቱ ቦታ ላይ ቁጭ እንዳለ ያሸልባል። ደምረው ተቀብሎ መኪናዋን እየነዳ እያለ እንቅልፍ ይጥለውና መኪናዋ መስመር ስታወጣ ጥርምስምስ ብላ ከጥቅም ውጭ ትሆናለች። ደምረው አጠገብ ተቀምጦ የነበረው በጊዜው ታዋቂ የነበረ ስፔሻሊስት ዶክተርን ጨምሮ በርካቶች በዛ አደጋ ህይወታቸው አለፈ። ተአምር ከዛ አደጋ የተረፈው ደምረው ግን ረዥም ጊዜ ከቆየ የሕክምና ክትትል በኋላ እግዚአብሔር ምሕረት አድርጎለት ከመጣበት ሞት ተርፎ እንደገና መቆም ቻለ። ይህ ከፍተኛ አደጋ ያደረሰበት ምት ግን ሌላውን ደምረው እንዲፈጠር አደረገ። ደምረው ከአደጋው በፊት ሃይሩፍ ሲገዛለት ወደ ተዋት የደቡብ አማኑኤል ቤተክርስቲያን እንደገና ተመለሰ። አሁን የመጣው ደምረው ግን የድሮ አይደለም። ቤተክርስቲያን ውስጥ መበጥበጥ ጀመረ። ስራ ያልተሳካለት ደምረው በደቡብ አማኑኤል የጸሎት ህብረት ውስጥ ትንቢት ተገለጠልኝ ነቢይ ነኝ ብሎ መጣ። አልቀበል ሲሉትም በተራ የብልግና ቃላት ጭምር ህዝቡን ይሳደባል። የቸርቹንም ፓስተር ይሳደባል። ሱሱ ከላይ ላይ ይሄድላል። ጫት ምናምን ከላይ ላይ ይሄድላል። አቁም። ጫት ተራ ለምን እንደዚህ እየተንደረደረ ከሆነ አቁም። አገልጋይ ነኝ፣ ትንቢት ይታየኛል፣ እተነብያለሁ ብሎ ጸሎት ህብረት ውስጥ ሲበጠብጥ የቸርቿ ፓስተር በተደጋጋሚ ስላስቆመው ፓስተሩ ካልደበደኩ ብሎ ካልዘከዘኩ ብሎ አስቸግሮ ከዛም ሽማግሌዎች ገብተው እዛ ቸርች እንዳትመጣ ተብሎ ታገደ። ከደቡብ አማኑኤል ቤተክርስቲያን ከታገደ በኋላ ደግሞ በአንድ አገልጋይ ጓደኛው አማካኝነት በአዳማ ከተማ በምትገኝ ታንከኛ ሙሉ ወንጌል ቤተክርስቲያን አባል ሆኖ መካፈል ጀመረ። እዛም ድሮ ከነበረበት ቸርች ስለ ሰውየው ሳታጣራ ሰተት አድርጋ ያስገባችው የሙሉ ወንጌል ቸርች በሰውየው የተነሳ ከባድ ዋጋ ከፈለች። ሰውየው ከደቡብ አማኑኤል ከነበረበት በባሰ ሁኔታ ቀጠለ። በመጨረሻ ደምረው ወልዴን ላለፉት 3 ዓመታት እንደ አባል ተሸክሜው ብኖርም የባህሪ መለዋወጥና ኢ ክርስቲያናዊ ስነ ምግባር ስመለከትበት ከማናቸውም መንፈሳዊ አገልግሎቶች በማግለል ይስተካከላል በሚል ስመክርና ስገስጽ ብቆይም በእርሱ ጠንቅ የእውነት መንገድ እየተሰደበ ነውና ከዚህ በኋላ አላውቀውም የኔ አይደለም ብላ በአደባባይ አወጀች። ቸርቿ በደብዳቤዋ እንዲህ አለች። ደምረው የሥራ ፈትና የአመተኞችን ትኩረት በመሳብ ሥራ ላይ መጠመድን ምርጫው አድርጓል። ካለምንም የነገረ መለኮት አስተውሎት መንፈሳዊ ብስለትና አገልግሎት ስልጠና ዘመኑ የፈጠረውን በይነ መረብ በመጠቀም ከቤተ ክርስቲያናችን ትምህርትና አቋም ውጭ የሆኑ የእውነት መንገድን የሚያሰድቡ መልእክቶችን ሲያስተላልፍ ቆይቷል። በቲክታክ በይነ መረብ ላይ የኢትዮጵያ ሕገ መንግስት የሌለውን ሃይማኖትም ይሁን የተሳደበና ያንቋሸሸ በሕግ ተጠያቂ እንደሚደነግግ እያወቀ የተለያዩ ቤተ እምነቶችን በመጥቀስ በመሳደብ ቤተ ክርስቲያንንም ራሱንም ግጭትና አደጋ ውስጥ የሚከቱ ሁኔታዎች እንዲፈጠሩ ምክንያት የነበረ ሲሆን በቤተ ክርስቲያን ጥረት በሃይማኖት መሪዎች ይቅርታና ልበሰፊነት ሲታለፍ ቆይቷል። በአሁኑ ወቅት ይህ ወንድማችን የቤተ ክርስቲያንን ሰፊ ትዕግስት በመናቅ በመሰረታዊያን ወይም አዕማድ ትምህርቶች ከማይመስላት የሃይማኖት ተቋም ጋር በይፋ የተቀላቀለ ስለሆነና ቤተ ክርስቲያንን ግለሰብን እያንቋሸሸ ስለሆነ ይህንን መግለጫ ማውጣት አስፈላጊ ሆኖ አግኝተነዋል። ስለዚህም ይህ ወንድም አስቀድሞም በቤተ ክርስቲያናችን ስርዓትና ትምህርት የማይሄድ ያልተቋረጡ መንፈሳዊ ህብረት የማያደርግና ማንኛውም አገልግሎት ታግዶ ራሱን እንዲያይ በተሰጠው ርምት ጊዜ ውስጥ በስህተቱ መመለስ ባለመቻሉ እንዲሁም በቤተ እምነታችንም ሆነ በአካባቢያችን ከግለሰብ ስም በፊት እንደ ሹመት አገልጋይ ከሌ የሚል የማትጠቀም መሆኑን እየገለጽን አገልጋይ ደምረው ወልዴ ነኝ የሚለው ቀድሞውንም ቢሆን ይህንን ድርጊት አጥብቀን እያወገዝን መሆኑን እያሳወቅን በዚህ መሰረት አገልጋይ ተብሎ ያልተሾመ እንደሆነና አሁን ባለው ሁኔታም ከ02/08/2017 ጀምሮ ከቤተ ክርስቲያናችን ከአባልነት የተሰረዘ መሆኑን እንገልጻለን። ስለሆነ በቤተ እምነታችን በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያንና በአጥቢያችን በአዳማ ታንከኛ ሰፈር ሙሉ ወንጌል ቤተክርስቲያን በሚል ስም በምንም አይነት ሁኔታ ከዚህ በኋላ መጠቀም የማይችል መሆኑን እንገልጻለን። ቤተክርስቲያን ወደ ልቡ እንዲመለስና ከብክነት እንዲወጣ ልመናና ጸሎት እንደምታደርግለት እያሳወቅን የቤተክርስቲያናችን አባላት ሁሉ ከሐሰተኛ ትርክቶችና ማተለል ራሳችሁ እንድትጠብቁና ከዚህ ግለሰብ ጋር ምንም አይነት ግንኙነት እንዳታደርጉ እናሳስባለን ብላ ሸኝተዋለች። ይህንን ሁሉ ጊዜና ጉልበት ለአንድ እዚህ ግባ ለማይባል ተራ ሰው ማባከን ያስፈለገው ሰውየው ይጠቅማል ተብሎ ሳይሆን የኦርቶዶክስ
አገልጋይ ወገኖች ትናንት አስጠመቅነው ያሉት ደምረውን ይዘው በቦሌ መድኃኔዓለም ቤተክርስቲያን ላለፉት 20 ዓመታት ፓስተርነት ያገለገለ የራሱም ቸርች ከፍቶ ይሰራ የነበረ ታዋቂ የጴንጤ ፓስተር እምዬ ኦርቶዶክስን ተቀላቀለ። እልል በሉ ብለው ምስኪኑን ህዝብ ሲያስጨበጭቡ በሶሻል ሚዲያ ሚሊዮኖችን ኡዋስ ብለው በደስታ ሲያሳብዱ ተመልክተን እውነቱን እንደ ሚዲያ አጣርተን ለተመልካች ማድረስ ግዴታ ስለሆነብን ነው። በአጠቃላይ ደምረው ከከባድ ሱስ እንዲወጣ ባጃጅ የተገዛለት እሱ አልሆን ሲለው መቼስ ስጋ ነውና ተስፋ ያልቆረጡበት ቤተሰቦቹ ተባረከ ወንድሙ ሃይሩፍ የተባለ የትራንስፖርት መኪና ይገዛለት። በሃይሩፉ ያለ ፍቃድ እየነዳ ሀገር ለፍታ ያስተማራችውን ዶክተር ጨምሮ ብዙዎችን የገደለ በአገልግሎቱ በአዳማ ደቡብ አማኑኤል ኳየር ለመሆን ሞክሮ ድምፅ ስላልፈጠረበት ያልተሳካለት ከህመሙ በኋላ ደግሞ ተነብያለሁ ብሎ ደሜዋ አትቃዥ ሲሉት እናታችሁ እንዲቱን ብሎ ተሳድቦ በሽማግሌ የታገደ በሙሉ ወንጌል በተደጋጋሚ ጥፋት ከማንኛውም አገልግሎት የታገደ በመጨረሻም ከቸርች አባልነት ድርሽ እንዳትል ተብሎ የተባረረ እንኳን ሹመት ደና የምስጋና ሰርተፍኬት የሌለው ግን ራሱን በቲክቶክ አገልጋይ ብሎ ሾመ። በመጨረሻ በተከበረው የቦሌ መድኃኔዓለም ምስባክ በነ ጳውሎስ መረዋ በኩል የ20 ዓመት የፓስተርነት ማዕረግ የተሰጠው ውል ከፍ ያለ ሰው ነው ደምረው ወልዴ። ጳውሎስ ዘማርያምና ልደተ ቃልን ጨምሮ በስፍራ ሆናችሁ በሐሰት ስታሽቃብጡ የነበራችሁ ንስሐ ግቡ ተመለሱ እንላለን። ሰላም።